ምን ሆነሽ ነው? ምን ሆነሽ ነው? ሳይ እስኪ ያለን በሉ ልጅሽ የት አለች? ነይ ዛሬ ለዚህ ልጅ ስም ይቀይራታል። አሜን። ጌታ ኢየሱስ የተባረከ ይሁን። አሜን። ቀና በይ ከኔ ጋር ቀና በይ ቀና በይ። ኦኬ ኦኬ። ልጸልይ ለልጅሽ ልጸልይ። ሊበላት ነው ጠላት። በቅርብ ጊዜ ለመግዳት ጠላት ያወጣበትን አዋጅ እግዚአብሔር ገልብጦታል። አሜን። ኦኬ እየሰማሽ ነው? ወደዚህ ኦኬ። ስንት ልጆች ናቸው ያላት? ኦኬ። ከሁለት ልጆቹ ስም ቦንቱ ምናምን የሚል ስም አለ? ኢየሱስ ጌታ አዳዳው ለጌታ ኢየሱስ ጌታ እቺ ብላቴና ዲቦራ ነች። እግዚአብሔር ስሟን ቀይሯታል። በጌታ በኢየሱስ ስም ዳዊት እንዳለ በጠላቶች ፊት ለፊት ራሷን በሰይፍ ከፋን አለ። በእርሷ ቤት ዛሬ ተቀብቶ የሚወጣ ትውልድ አለ። አንድ ሰው ለጌታ አሜን ይበለው። ሻዲያ ካባስ ሻዲያና ቦንቱ ነች። ከዚህ በኋላ ቦንቱ ብለሽ አትጥሪ፣ ዲቦራ ነች አለ ጌታ። አካባሳና ካታካታ አትሞትም፣ ነፃ ወጣለች። ቦንቷ ላይ የእግዚአብሔር ክብር ተገልጧል። ዲቦራ ነች። ለጌታ ደብጨቡ ፊታ ኢየሱስ ጌታ እንደገና ለጌታ ጭብጨባችሁ ጩኸታችሁ ለአምላክ ለኢየሱስ ጌታ። ከዚህ በኋላ ትዳርሽ አይበተንም፣ አንቺም አትሞችም፣ ልጅሽ አትሞችም። ቦንቱ ብለሽ አትጥሪ፣ ስሟ ተቀይሯታል። ነቢይ ነች፣ አገልጋይ ነች፣ ዲቦራ ነች። ያኔ የነገርከኝ በምድር ባዳ ላይ እኔም በሌለበት ሲገባኝ ክዳን ወደ በረከቱ ጠርታ ያመጣኝ ይሆናል አየሁ ጀምሯል በሕይወቴ ተቀመጭ። ከዚህ በኋላ በሽታው ሄዷል፣ ድናለች። ጨንቃለች፣ ትኩሳት አለ፣ ብዙ ነገር ያጨንቃታል። የለ ሄዷል። ኢየሱስ ጌታ። አጥብጥሩ ለጌታ ሃሌሉያ። ማን ከለከለ? አባቴ ይሰራል ማን ከለከለ? አምላኬ ይሰራል ማን ከለከለ? ነገር ከናለ አሁን አንተ ለበረከት ብቻ ነው አይደል? ጌታዊ ባርከኝ ብቻ ነው አይደል? አንደኛ እግዚአብሔር በቅርብ ጊዜ ኦኬ አግብተሃል አላገባህም፣ አንደኛ ምርኮ ይመለሳል ሲል የትዳር ምርኮ፣ የሥራ ምርኮ፣ የአገልግሎት ምርኮ። አሜን አሜን። ኢየሱስ ጌታ። አጥብቶ ለጌታ
ልተነበይ እግዚአብሔር ሰው ላንተ አዳካባጋዳጋዳስ እንዲህ በለው አጠገብ ያለው ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ እንደከሳች አልሆነብኝም ገና አሸነፈኝ አለበዋ ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ እንደ ጠላት አልሆነብኝም ገና አሸነፈኝ አለበዋ ተሻገርኩኝ አንተ ደግፎ አሻገረኝ እጄን ይዞኝ ጌታ እጄን ይዞኝ ጌታ እጄን ይዞኝ ጌታ አምልኮችን ለእሱ ብቻ እልልታችን ለእሱ ብቻ ዝማሬያችን ለእሱ ብቻ ውበታችን ለእሱ ብቻ ኢየሱስ ልዩ ነው ኢየሱስ ልዩ ነው ተወዳዳሪ የሌለው አምላክ እሱ ነው ኢየሱስ ልዩ ነው ኢየሱስ ልዩ ነው ተወዳዳሪ የሌለው አምላክ እሱ ነው ጭብጨባችሁ ለእሱ ብቻ ይተባለ እንዳለው ኢያሱ ጋር እንዳለው ምዕራፍ 1 ኢያሱን በሚታዩበት ጊዜ የሙሴ ምዕራፍ የተዘጋበት የኢያሱ ምዕራፍ የቀጠለበት ነው። የሚገርማችሁ ነገር እግዚአብሔር አምላክ በሙሴ ላይ የነበረውን ኮቨናንት በኢያሱ ጋር ሊፈጸም ዘንድ መጣና እንዳለው ኢያሱ ሆይ አበቃለሁ። ዛሬ የሚጠራ ሰው አለ። ዛሬ የሚጠራ ሰው አለ። እንዲህ አለው አንተና ካንተ በስተጀርባ የነበሩ ሰዎች ይህን ከባድ የሚታየውን ዮርዳኖስን ተሻገሩ አላቸው። አንተ ብቻ አይደለም ወደዚህ ከተማ ብዙ ሰዎችን ይዘህ ትገባዋል። መልካለ የሚገርመው ነገር እንዲህ አለው አንተን አለ በሕይወት ዕድሜ ሁሉ ማንም አይቋቋምም አለ። ከሙሴ ጋር እንደሆንኩ እንደው ካንተ ጋር ይሆናለሁ አለ። አልጥልም አለ፣ አልተውም አለ። አንተ ግን ግራ አትበል ቀኝም አትበል አለ። ጽና አለ፣ እጅግም በርታ አለ። ጉዞ ሁሉ የተከናወነ ይሆናል። ሕያው ጌታ ፊት ነው። አብ ልጅ እግዚአብሔር እንዲህ ብሎኛል አስወርሰሃለሁ። አሜን አሜን። እግዚአብሔር ምስክር ነው፣ አትጠራጠር። ሙሴ ያልሰራውን ታምራት ኢያሱ ነው የሰራው። በመጽሐፍ ቅዱስ ያልሰሩ ነቢያቶች እግዚአብሔር አምላክ ባንተና በእኔ መስራትን ይቀጥለዋል። ኢየሱስ ጌታ ጌታ ምስክር ነው። ይሄ የፈራና የደነገጠ ወደ ኋላ ይመለስ ነው አይደል? አንተ ከፈራ አይዶና ጌታ ምስክር ነው። አሁን እግዚአብሔር ይሄ ሰዎቹ ስተረት ልቢ ከኔ ጋር የለም የሚሉ ሰዎች አሉ። አንዳንድ ጊዜ ሲታወሩ እንዲህ ሳየው የእናንተን ሐሳብ ካልተቀበለ አንድ ሰው አንተ እኮ ሄደሃል እኮ ልቢ ከኔ ጋር አይደለም የሚሉ ሰዎች አሉ። ላንተ ገብተዋል ማለት ምን እያለ ነው? ኦሬዲ አንተ ሌላ ሀገር ሄደሃል እያለ ነው ሰውየው። በሌላ አማርኛ ሄደሃል፣ ይሁን ወንዝ ተሻግረሃል እያለ ነው። አልገባም። ነቃ በለው እስቲ በለው። ኢየሱስ ጌታ። አንተ ሄደሃል ሲል እውነት ሰውየው ሄዷል ወይ አሜሪካ ሄዷል በሐሳብ ወይ ካናዳ ሄዷል፣ የሆነ ሐሳብ ገብቷል ሰውየው። እግዚአብሔር አሁን ማለት ልብ ያለበት መዝገብ ያለበት ልብ ያርፋል ይላል አይደል? አሁን እግዚአብሔር እቺን አገር ላንተ እንደ እንጀራ ትኩስ እንጀራ አድርጎ እቅልል አድርገህ ስትቆርስ ነው ማለት።
በቅርብ ጊዜያቶች ውስጥ ሜዳዎች ባንተ ይጨናነቃል። ላንተ የነጋበትን መንገድ መስመር ለኛ አሳዩ የሚሉ ሰዎች ከኋላ በስተጀርባ ይነሳሉ። ይሄ the last message ነው for you። ይሄ የመጨረሻ ጌታ ምስክር ነው። ከቅርብ ጊዜያቶች በኋላ ሜዳው ስላንተ ይጨናነቃል። አሁን ጌታ ሆይ ይሄ ቀን መቼ ነው? አሁን ነው። አሁን የመዳን ቀን አሁን ነው አይደል የተባለው? እቺ ቀን ጌታ ሆይ መቼ ይሆን የምትልበት ቀን አንተ ተማምነህ የምትወጣው አንድ ሰው ነው። እግዚአብሔር ለዓለም ካናዳን እርግጤ፣ ኡጋንዳን እርግጤ፣ እንግሊዝን እርግጤ፣ ሳውዝ አፍሪካን እርግጤ ወደ ዓለም ሁሉ ትሄዳለህ። ወንጌልን ለፍጥረታት ሁሉ ትሰብካለህ። ለታሰሩት መፈታት፣ ለወደቁት መነሳት፣ ለተፈቱት መፈታት፣ በጨለማ ውስጥ ላለው ብርሃን እንዲበራ ትናገራለህ አለ። በኢየሱስ ስም ሆነባቸው። ሳይ ትሄዳለህ ሲል የጠላት ኮርድ ነው የተያዘው። እግዚአብሔር ምስክር ነው። በቅርብ ጊዜ ያልተጠበቀ ታምራት በአንተ ህይወት ላይ ሆነው እቺን የረገጥካትን ከተማ እንዴ አለኮ የእግዚአብሔር መንግስት የድፍረት መንግስት ነው። ታውቁታላችሁ። ለዛ ነው የፈራና የደነገጠ ይመለሳል። እኔ እዚህ ከተማ ስመጣ የሆነ ነገር አስከትዬ አይደለም ማለት ብቻ እንኳን ወደዛ ከተማ እንዳትሄድ ብሎ ሽማግሌ ለሚስቴ የላኩ ሰዎች አሉ። እንዳትሄድ ከባድ እኮ ነው፣ ኑሮ ከባድ ነው። እነሱ ፈርቷል ቀርቷል፣ እኔ ግን ቀድሜያለሁ። አሁን በኔ ቤት ላይ መጥተው የሚያርፉ አትሂዱ ያሉ ሰዎች ናቸው። ጌታ ምስክር ነገር ይቀየረዋል። አንዳንድ ሰዎች ለመውጣት ፈልጋቸው አትሂድ ካላቸው እግዚአብሔር ምስክር ነው። አሁን ጊዜ ስለደረሰ ነው። ይሄኛው አጠገብ ያለው ሎጥ ነው። ሎጥን ለየታርገው ወጣው ያለው ሎጥን ለየታርገው ዛሬ ነገራችሁን የያዘ ሎጥ በኢየሱስ ስም ከናንተ ይለያል። እየሰማኸኝ ነው? እነ ሎጦች ቀርቶ አንተ ትወርሳለህ። አዎ ብዙዎች ይወጣሉ። እግዚአብሔር አምላክ ለይቶ ነው ከተማውን የሚያስቆጣጠረው። እግዚአብሔር ምስክር ነው። እግዚአብሔር ኦሬዲ የሆነ በጣም ሰፊ ወለል ብሎ የተከፈተውን በር ያሳይናል። አሜን። በህይወት እድሜ ሁሉ እዚህ ከተማ ላይ ካንተ በፊት 10 ዓመት ኖሮ ያገለገሉ ሰዎች አሉ። 20 ዓመት የኖሩ ያገለገሉ ሰዎች አሉ። ትቀድማቸዋለህ። አሜን። እኛ እኮ ተወልደን ያደግንበት ሀገር አጋጣሚ ቢተሉ ኢየሱስ አትላላችሁ፣ ግን መንገድ አለው። ለዛ ነው እግዚአብሔር በአውሎ ነፋስ በወጀብ ውስጥ ምን አለው? መንገድ አለው። ወዴት ቤት ጋር እንደሚያወጣ ሰው አይታወቅም። ገጠር ልጆች ናቸው። ንግስና ከተማ መንግስትን ቤት የሚወስድ አሁን ከተማን ሙሉ የሚቆጣጠሩ ገጠር ላይ ተወለዱ ናቸው። ከዚህ በኋላ በሱፓ መንደር ላይ አትገኝም። እግዚአብሔር በከፍታ ቦታ ላይ ያከብራል። አንድ ሰው ይኸው በትቢተ እስኪ አጨብጭበው ግን Sorry.
ይሄው ከዚህ ደቂቃ ጀምሮ እግዚአብሔር ብሎሃል። ሻንጣን ይዜ ጎዝን ይዜ እግዚአብሔር አብርሃምን ውጣ ስለው የሆነ ነገር አስከትሎ አይደለም ያወጣው። ውጣ ስለው ወጣ። አንተ ግን እግዚአብሔር አውራ ተናገር። ይሄ ኮንፈርሜሽን ሜሴጅ ነው፣ በቃ የሚታረጋግጥበት። እግዚአብሔር በትልቁ ነብይ አላወራም፣ በትንሹ ነብይ ነው ያወራው። ይሄው ጌታ ፊት ነው። አሁን ጠላት እስከሚገረም ድረስ በቃ መሃሉን እግዚአብሔር ሲያስቆጣጥር ነው ማለት እንኳን ኢቨን ቀናቶች ሰዓታቶች ላንተ ይከብዳሉ። ትቆጣጠራለህ። እግዚአብሔር በዓለም ካርታ መሃል ላይ እግርን ሳቆም አይቻልም። ኢየሱስ ጌታ እልል ቀናው ቀዮ እልል ቀናው ቀዮ እልል ያጨበጨባችሁ ለጌታ ለኢየሱስ ዘመኑን ብትቶ ያደረገ ዘመኑን የበላ ህይወቱን ያስቀጨጨ አውሬ የትኛም ጨለማ የድግምት ካስ አፈረስኩ። ሂዳው በጌታ በኢየሱስ ስም እቆያለሁ። አይሄድም። ምን ለማድረግ ሁለት ወር ለመሄድ ዛሬ አሳሃለሁ። ማን አንተ? ሰይጣን ማን ትባላለህ? ማን ትባላለህ? ሶስት ሰይጣን አለ። ማን ነው? አንደኛ አንድ ሶስት ሰይጣን አለ። እሺ ሁለት ወር በኋላ ይሄዳል። ኦኬ ስንት ናችሁ? አራት ናቸው። ማንና ማን ትባላላችሁ? አንዱ እጅ ሶስቱ ሰይጣን ነው። እሺ ሁለት ወር አለ። ኦኬ ሁለት ወር ገደም ዛሬ ተይዘሃል። ወደዚህ ቤት በመምጣት ዛሬ ተይዘሃል። ዛሬ ይሻለው አንተ ይሻለው ዛሬ ማምለጫ የለም። ይሻለው ዛሬ ዛሬ በጌታ በኢየሱስም ተይዘሃል። አልፈቅድህም። ዛሬ አልፈቅድህም። ህይወቱን ለቀህ ትሄዳለህ አትልም። ለምንድን ነው የምታንከራትተው? እሱን ለምንድን ነው የምታንከራትተው? ለምንድን ነው የምታንከራትተው? ይፈታፈሩ ይሄንን እሳት ወጥታ ለምንድን ነው የምታንከራትተው? ለምን ታንከራትታለህ? ለምን ታንከራትታለህ? ለምንድን ነው የምታንከራትተው? እገድላለሁ ብለህ ነው። 3 ወር አለ። 3 ዓመት እሱ ቆይቻለሁ። አንተ